ካለፈው ጳጉሜ 2006 ዓመተ ምህረት ጀምሮ ጋምቤላ ክልል መዠንገር ዞን ጎደሬ ወረዳ በተለይ ሜቲ ከተማ ውስጥ ግድያና በአካባቢውም ግጭቶች መካሄዳቸውን የተለያዩ ዌብሳይቶችና ሌሎችም የመገናኛ አውታሮች እየዘገቡ ናቸው። እንደ ዘገባዎቹ ከሆነ በብዙ መቶዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ብዛታቸው በውል ያልታወቀ ደግሞ ለከባድ መቁሰል ተጋልጠዋል። ግጭቱ የሚካሄደው በአማሮች ላይ ነው የሚለው መኢአድ ባወጣው መግለጫ መሠረት የመንግሥት ካድሬዎችና ፌዴራል ወታደሮች እጃቸው እንዳለበት አመልክቷል። ለመሆኑ ግጭቱ እንዴትና ለምን ተቀሰቀሰ? መንግሥትም ሆነ የክልሉ አስተዳደር ምን እያደረጉ ናቸው? አዲሱ አበበ ጉዳዩ ይመለከታቸዋል ያላቸውን ወገኖች አነጋግሮ ተከታዩን አዘጋጅቷል። የአመጹን መቀስቀስ የሰማው መኢአድ ማለትም የመላው ኢትዮጵያውያን አንድነት ድርጅት ወደ አካባቢው የላከውን ቡድን የመራሁት እኔ ነኝ ያሉት የሕዝብ ግንኙነት ክፍሉ ኃላፊ አቶ ተስፋውን አለምነህ ግጭቱ የተቀሰቀሰበትን አካባቢ ይገልጹና መነሻውን ያስከትላሉ። መዠንገር ዞን ጎደሬ ወረዳ ሜቲ እሺ፣ ጎደሬ ወረዳው ነው። ሜቲ እሺ፣ የሪ የሚባሉም ቀበሌዎች አሉ። ከዚህ አካባቢ መዠንገሮችና አማሮች እንዲሁም ደቡብ እና የኦሮሞ ይሄዳሉ። እነዚህ መዠንገሮች አማራም ጋር የሚኖሩት በሰላም ነው። ነገር ግን አካባቢው ካድሬዎች መንግስት ብሎ ማለት ነው እነሱ ማጋጨትና እዛ አካባቢ ያሉት ሰዎች እንዲገደሉ ነው የሚደረገው። እናንተ እንዴት አገኛችሁት መረጃውን? ቦታው ድረስ እኛ ሄደን ነበረ። የተጎዱ ሰዎችንም ይዘን ምጠን አሳክመናቸዋል። የደረሰው ጉዳት ምንድን ነው? ይሞት አለ፣ የመቁሰል አደጋ አለ፣ ከፍተኛ የመፈናቀል አደጋ አለ። ብዙ ነው ጉዳት የደረሰው። ወደ 540 አካባቢ የሚሆኑ ሰዎች ሙተዋል። ከዛም ባለፈ ከፍተኛ ቁጥር ያላቸው ሰዎች ቆስለዋል። ከቆሰሉት መካከል ከፍተኛ የሆኑ አሳክመናል። አማሮች ናቸው የተገደሉት። አማሮችም ተገለዋል። ነገር ግን የግጭቱ መነሻ ምክንያት ምንድን ነው? እናንተ ከዚህ አካባቢ መኖር አትሉም የሚል በወያኔ ኢህአዴግ ይዞ አካባቢ ያሉትን የመንግስት ታጣቂዎች ናቸው። ፌዴራል ፖሊስም አለ፣ መከላከያም አለ። እነዚህ ጥያቄውን ልክ የመዠንገር ጎሳ እንዳስነሳው በማስመሰል ይቁልን ነው እና ግድያውን የፈጸሙት እነሱ ናቸው። መኢአድ እንደገለጸው ከሆነ ብዙዎቹ አማሮች የሆኑበት ወደ 540 ሰዎች ናቸው የተገደሉት። ለመሆኑ መንግስት ምን አለ? እናንተስ እንዴት ወደሚመለከተው የመንግስት አካል አልሄዳችሁም? አቶ ተስፋውን መንግስት ምንም አይነት ሆን ብሎ እኮ ነው የሚያቀነባበረው። እሱ ነው ያቀነባበረው። ጉዳዩን እሱ ነው እያቀነባበረ ያለው። ምክንያቱም ታጣቂዎች እየገደሉ መንግስት እጁ የለበትም ማለት አይቻልም። መንግስት ነው በቀጥታ የሚያደርገው። በተጨባጭም ስላረጋገጥን ነው ይሄንን በድፍረት የምንናገረው። 42 አማሮች ወደ የሪ ቀበሌ ሲሄዱ ከ42 አማሮች በቀጥታ 40ዎች ወደ ተገደሉ። የተገደሉት በመንግስት ታጣቂዎች ነው። ስለዚህ መንግስት በቀጥታ እጁ አለበት። በግልጽ እየታየ እኮ ነው ያለው። የመንግስት ታጣቂዎች ከገደሉ፣ የመንግስት ካድሬዎች ከገደሉ መንግስት እጁ የለበትም ማለት ምንም አይነት ምክንያት አይኖረንም። ስለዚህ እየተገደሉ ያሉት ወይም ጉዳዩን እያቀነባበረ ያለው የወያኔ ኢህአዴግ መንግስት ነው። በተግባርም ማረጋገጫ ቦታው ድረስም ተገኝተን ጉዳዩን ተከታትለነዋል። ማረጋገጫ የምትሉት ግን የመንግስት ታጣቂ ያሏቸዋቸው ሰዎች ገደሉ ስላላችሁ ነው አይደለም? እናንተ ግን እዛ ሄዳችሁ የሞቱትን አያችሁ፣ የቆሰሉትንም አይታችሁ የተቻለውን አሳከማችሁ። ግን ወደ መንግስት መኢአድ ኦፊሴላዊ የሆነ አቤቱታ አላቀረበም? መግለጫዎችንም አውጥተናል። የተጎዱትን ሰዎች ይዘን ሄደን በሚገርም ሁኔታ እንደው ጥቁር አንበሳ ሆስፒታልም ለማሳከም ከፍተኛ የሆነ መሰናክል የተፈጠረብን። እዛ አካባቢ ያሉ ሰዎች ሲሆን እዚያው አካባቢ ይታከማሉ። የቀበሌ መታወቂያ አምጡ በማለት የማይደረግ ነገር ከኖርማል በሽተኞች በተለየ ሁኔታ ደባ እየተሰራ ነው ያለ እና ይህንን እኛ በሚቻለው ነገር ሁሉ አድርገናል። መግለጫዎችንም አውጥተናል፣ በግልጽም ጠይቀናል። ስለዚህ መንግስት ጉዳዩ በቀጥታ ያለበት ነገር ግን ተገቢውን ምላሽ አልሰጠም። አሁንም ድረስ እየተፈናቀሉ ነው ያሉት። በከፍተኛ ሁኔታ የተጎዱ ሰዎች አሁንም እያሳከምናቸው ነው ያሉት። ይሄ ደግሞ በተጨባጭ በተግባር ቢሮአችን ድረስ ሁሉ አሉ። እዛ በነበራችሁበት ጊዜ ግን አቶ ተስፋውን እዛው አካባቢ ለመንግስት ባለስልጣናት፣ ለክልሉ የመሳሰል ለፖሊስ ኃይሉም ምን ለማለት ሞክራችኋል? ምንም አልነገራችሁ? ሄዳችሁ አላገኛችኋቸውም ወይም ጥያቄ አላቀረባችሁም? ምንም አይነት ጥያቄ ለመቀበል ራሱ ዝግጆች አይደሉም። ህግን ሄዳችኋል? የሚገርም ሁኔታ አካባቢው እንደገባን ሲታወቅ መኪና መውጣትም መግባትም አይችልም። የእኛም ህይወት ጥያቄ ውስጥ ነው የነበረው። እንዴት ጥያቄ ውስጥ ነው የነበር ነው። ስለዚህ ምንድነው ማድረግ ያለብን ነገር መያዝ ለዓለም ህዝብ ማጋለጥም ስላለብን መያዝ የሚገባንን መረጃ ይዘን ከአካባቢ ቶሎ መውጣት የፈለግ ነው። እኛ ዘው እንዳለን መውጣትም አይቻልም። በፍጹም ከፍተኛ የሆነ ቁጥጥር ነው የነበረው። መግባታችን እንግዲህ ወያኔ ኢህአዴግ እንደሰማ ከፍተኛ ቁጥጥር ተደረገ። እኛም ወጣን። ወዲያው መለከት
ለሚመለከተው አካል ለመንግስት ማሳወቅና የአቋም መግለጫችንን ገለጽና ስለዚህ የአካባቢው ካድሬዎች ምንም አይነት መልስ ይሰጣሉ ብለን እኛም አንተ በዚህ ምክንያት አልሄድንም ነው የሚሉኝ ወደ መንግስት አካላት እዛው ጋምቤላ አካባቢ መጀንገር አልሄድንም። ልትሞክሩ አይገባም ወይ ማለት ነው? ወደ የጋምቤላ ጉዳይ አይደለም፣ የጋምቤላ ክልል መንግስት አይደለም ያ ቢሆንም ፖሊስ ያለው የፌደራል መከላከያ ያለው ግን አቶ ተስፋሁን እዛ ውስጥ ስለሚፈጸም እዛ ክልል ውስጥ ይሄ ወንጀል ያላችሁት ነገር ስለተፈጸመ መነሻ የሆናችሁ ነበር ለዛው ለክልሉ አስተዳደር አቤት ማለት ነው። ሁኔታው አላመቸም ብለውኛል። በዚህ ምክንያት አልሄዳችሁ ከሆነ ሌላ ጉዳይ ነው። ግን አቤት ለማለት እድል ከነበረ የፈለጉትን ይመልሱ፣ እናንተ ግን ማድረግ ነበረባችሁ ብዬ አምናለሁ። መያድ እንደመያድ አልሄድም እንጂ ተጎጂዎች እንዲሄዱ አድርገናል እኮ ተጎጂዎች አቤት ተቀርበዋል። ለምሳሌ እዛው ጎደሬ ወረዳ ውስጥ በእኛ አስተባባሪነት ማለት ነው የተጎዱት ጥያቄ እንዲያቀርቡ አድርገናል። እዛው ጎደሬ የጭ ከተማ ላይ ማለት ነው ከአስተዳደር ጽሕፈት ቤት ላይ ጥያቄያቸውን እንዲያቀርቡ እና ልጆች ራቁታቸው የሚለብሱት ልብስ የለም በድንገት ነው የወጡት ከነ ችግራቸው ቆመዋል። እነዛ ጥያቄ እያቀረቡ ነው። የነዛ ጥያቄ ግን በአግባቡ ሊመልስላቸው አልቻለም። ስለዚህ የእነሱ ጥያቄ ሊመልሱ ካልቻሉ ቀጥተኛ ተጎጂዎች እነሱ ናቸው አይደል እንዴ? ጥያቄውን ይመልሳሉ የሚል ተስፋም የለንም። አልመለሱልንም። ቀጣይ ምንድን ነው ያደረግነው? ወደ ፌዴራል መንግስት ነው የመጣ ነው። ምንም አይነት መልስ አልተገኘም። ይህ ባለፈው ጳጉሜን ተጀመረ የተባለውን ግጭት ለማጣራት መኢአድ አንድ የልዑካን ቡድን ወደ ስፍራው እንደላከ አቶ ተስፋሁን ገልጠዋል። በቦታው ድረስ ከሄዳችሁ አቶ ተስፋሁን ትክክለኛውን መንስኤ ታዲያ ተረድታችኋል? እኛ ሄደን እንዳረጋገጥ ነው መነሻው ምንድን ነው? አማሮች እዚህ አካባቢ ውጡልን ነው። ይህን ጥያቄ መሰረት አድርገው ነው ግጭት የተነሳው። ከዛ በኋላ መንግስት ምንድን ነው የሚለው የጎሳ ግጭት ልክ አማራና መጀንገር እንደተጋጨ፣ በፍጹም ግን እሱ አይደለም። አማራና መጀንገር በፍጹም አልተጋጨም። የተጋጨው ካድሬዎች እና የአማራ ጎሳዎች የተጣሉት በተጨፈጨፉ እንጂ ምንም አይነት ግጭት የለም። የክልሉ ነዋሪስ በፍቅር ነው የሚኖሩት። ነገር ግን በግጭት ባስመሰል እዛ ሜጢ ከተማ ላይ ምንድነው በብዛት አማሮች ናቸው የሚኖሩበት እና የሪ ቀበሌ ላይ ሲነሳ መንግስት ተገቢውን ጥያቄ ይመልስልን፣ ወገኖቻችን እየሞቱ ናቸው የሚል ግጭት ተነስቶ ነበር ሜጢ ላይ። በዚህም የወረዳው አመራር ሞቷል፣ የተነሳ ግጭት ማለት ነው። ይህ የሆነው ግን ሩት ኬዙ መጀመሪያ ምንድን ነው የሆነው? ከዛ አካባቢ እየተጨፈጨፉ ያሉትና እየተፈናቀሉ ያሉትን አማሮች መንግስት ጥያቄ ይስጥ ነው። አመራር ህዝብ ከአማራ ጋር በፍጹም አልተጋጨም። የአመራር አባል የነበረ ሞተ ነው ያሉኝ አቶ ጸጋዬ የሚባል ቦታው ድረስ አረጋግጠናል። በስተት ነው ወይስ ምንድን? እንዴት የመንግስት ወገን ከሆነ እንዴት ሞተ ብዬ ነው። እናንተ እንግዲህ መንግስት ነው ይህን የሚያደርገው ነው የምትሉትና እሱ ምንድን ነው የሞተው? ሜጢ ከተማ ላይ የሚኖሩ ህብረተሰቦች ተገቢውን ጥያቄ ይስጥ። ህብረተሰቡ ነው እዚያ ራይዝ ያደርገው እየሞቱብን ናቸው ያሉት። ስለዚህ ለምንድን ነው የሚገደሉት ብለው ጥያቄ የሚያነሱበት ሰዓት ነው። በዛ በተፈጠረ ግጭት ነው እሱ ህይወቱ ሊያልፍ የቻለው። ድንገት ነው እንጂ ሆን ተብሎ አይደለም ማለት ነው። ግን እነዚህ 540 ሰዎች ሞቱ ሲሉ አቶ ተስፋሁን ቀላል ቁጥር አይደለም በአንድ በትንሽ ክልል አካባቢ። እነዚህ በሙሉ አማሮች ናቸው፣ በብዛት አማሮች ናቸው በግልጽ ለመናገር። ነገር ግን ከደቡብ አካባቢ ቦንጋ ከፋ የተወሰኑ ሰዎች እነሱም ሙተዋል። እዙ አካባቢ የከፋ ቦንጋ ማለት ነው፣ እነሱ ሙተዋል። ሌሎቹ ሙሉ በሙሉ አማሮች ናቸው። በግድያው ወይም በዚህ በአመፁ ተካፈሉ የሚሏቸው የመንግስት ወገኖች የፌዴራል ፖሊስና መከላከያ በኋላ ነው የገባው። የፌዴራል ፖሊሶችና መጀመሪያ ግጭቱን ያስነሱት እዛው ያሉ የአካባቢው ካድሬዎች ናቸው። የታጠቁ ካድሬዎች አሉ። እነሱ ካድሬዎች ናቸው መጀመሪያ ግጭቱን ያስነሱት። አሁን እንግዲህ 3 ወር ገደማ ነው። ዛሬ ያለው ሁኔታ ምንድን ነው? እኔና እርሶ ስንወያይ አሁን ግጭቱ እንደተባባሰ ነው ያለው። እዛው አካባቢ እየተፈናቀሉ ያላቸው ውጡ እየተባሉ ናቸው ያሉትን። ነገር ግን መከላከያም ገብቷል። ሌላ የመጀንገሮችም በአካባቢው ያሉትን ለወያኔ ኢህአዴግ ባለስልጣናት መሬታቸው እየተሰጠባቸው መጀንገሮችም አሁን እየተጎዱ ናቸው ያሉት። መጀንገሮችም ጥያቄ እያነሱን ያሉትን መጀንገሮችን ከፖሊስ ጋር እየተጋጩ ነው ያሉትን። አሁን የመጀንገርና የአማራ የሚለው እየቀረ ምንድን ነው? መጀንገሮች ከፖሊስ ጋር እየተጋጩ ነው ያሉትን። መጀንገሮችም እየሞቱ ናቸው ያሉት። ከፖሊስ ጋር ለምን እንደሚጋጫው ምንድን ነው? በጣም ፕሮዳክቲቭ የሆነ ኤሪያ ነው አካባቢ፣ ምርታማ የሆነ አካባቢ። ያንን በጣም ምርታማ ነው። ቡና ያበቅላል፣ ብዙ ነገር ያበቅላል። ያንን አካባቢ ለተወሰኑ የጡረታ የወጡ የወያኔ ኢህአዴግ ካድሬዎች አሉ፣ ለእነዛ ተሰጥቷል። ስለዚህ ያ መሰጠት የለበትም ነው። እነዛ ሲሰጡ ደግሞ አማሮችን አፈናቅሉ፣ አማሮች ናቸው የያዙባቸው። አሁን እነዚህ መጀንገሮች እናንተ ናችሁ የወሰዳችሁብን፣ ይሄ መሬት አንሰጥም የሚል ጥያቄ ስላነሱ ከፌዴራል ፖሊስና ከመከላከያ ጋር ሊጋጩ ቻሉ መጀንገሮች። አሁን መንግስት ግን ሆን ብሎ አማራ እየገደለ ነው ያለው። መኢአድ በዚህ ጉዳይ ላይ በተለይም ነገሩ በርዶ ሰላም ይሰፍን ዘንድ ምን ለማድረግ አቅዷል? አሁንም አቶ ተስፋሁን መግለጫዎችን አውጥተናል። ይህ የማይቆም ከሆነ በተከታታይ ሰላማዊ ሰልፎችን እንጠራለን፣ ሰላማዊ ሰልፍ እናደርጋለን። ስለዚህ እስከሚቆም ድረስ የሚከፈለውን ዋጋ ሁሉ ከፍለን ማስቆም አለብን የሚል አቋም ቁስለኞች አሉ። የእንትን ያሉትን ቦታቸው ድረስ ሂደን ትሪትመንት እያደረግን ያለው ከፍተኛ የሆነ ቁጥር ያለው ችግር ውስጥ ያለው
ተፈናቅሏል። በምንችለው አቅም ሁሉ ማድረግ የሚገባን ነገር አድርገናል። ነገር ግን በዘላቂነት ለማስቆምና እንደሚታወቀው የስርዓት እንደ ስርዓት እስከቀጠለ ድረስ ይህን ጉዳይ እንደ ትልቅ አጀንዳችን ይዘን ምንም ነገር ጥያቄ ውስጥ የሚገባ አይደለም፣ ወይም ዛሬ ነገ የምንለው አይደለም። እንደሚታወቀው የወያኔ መንግስት ፈልግ ይከለክላል፣ ሰባራ ምክንያት የፈለገ ይከለክለናል። እኛ ግን ጠራን በኋላ መሳሪያ በእጃችን የለም፣ ሰላማዊ ታጋዮችን አንገልም፣ እንሞታለን። ሲከለክለንም እንኳ ዋጋ ከፍለን እንወጣለን ነው አስፈላጊውን ዝግጅት